መኪና አለኝ ፎቅ አለኝ ምናምን ስትለኝ የነበርከው አይደለ? ኦኬ አልተሳሳኩም ማለት ነው። ስለዚህ በቃ ሴቭ ባላደርገውም አውቄያለሁ። ስራ ላይ ሁኚ የሆነ እንትን ምግብ እየሰራሁኝ። አዎ ደህና ነኝ። ምን ሆናለሁ ብለህ ነው? አንተ ስራው እንዴት እየሄደልህ ነው? ከኔ ጋር አሪፍ ነው። አዎ አመሰግናለሁ ቴንኪው። ግን አታሳፍረኝ እንደሱ እያልክ ደህና ነኝ። ራሴን ለመንከባከብ እኮ አላንስም። ግዴታ የሚንከባከበው የሰው ጣገቢ መኖር የለበትም። አዎ አዎ ደሴን እኮ ብያለሁ። አታስታውስም? አዎ ከዛ ነው የምሰራው የራሴን ሱቅ። አዎ ቤንዚን ልታስሞላ ነው አሁን ልትሞላ? አዎ ቤንዚን እኮ ተወደደ ምናምን እያሉ እና ታዲያ ሀብታም ሰው ቤንዚን ምናምን ይፈራል እንደ ትልቁ መኪናውን ይዘህ ያኔ። ኧረ እሺ ችግር የለውም። ያው የኑሮ ውድነት እኮ ምን በእናንተ ብቻ ሳይሆን በእኛም በሁሉም ነገር ነው አለ አይደል? ቡና ማልከሱ ዘይት እንደዛው ተወዷል። ያው ሁላችንም እያማረርን ያለ ነው ባለንበት ኑሮ ውድነት ማለት ባለንበት ህይወት። መቼ ሱቅ ልትመጣ? ምን የወንድ ፈልገህ ነው የሴት ልብስ? ደስ ይለኛል። ምን አይነት ልብስ ልገዛልኝ? የራያ ወይስ ሽፎን? እኔማ ከሁሉም ቢሆን ሁሉም በቃ የራያውንም እወደዋለሁ፣ ሽፎኑንም እወደዋለሁ። ያው ካልጎዳሁክ ያኔ እንዳልጎዳህ ብቻ እንጂ ችግር የለብኝም። እኔ ሽፎንም ገዛህልኝ የራያ ልብስ